ሁሉም ነገር የጀመረው እንግዲህ ወደኛ ስቱዲዮ በመጣው ዘፋኝ ነው። ይሄ ዘፋኝ ወደኛ ስቱዲዮ ሲመጣ እንግዲህ ሌሊቱን ሙሉ ስዘፍን አድራለሁ፣ ስሰራ አድራለሁ። ነገር ግን አንድ ብር እንኳን ይዤ ወደ ቤቴ አልመለስም። ጠዋት ሳይ ኪሴ ባዶ ሆኖ አገኛለሁ። ሌሊቱን ሙሉ ሲሸለም የማድረው ወርቅና ገንዘብ የት እንደሚገባ አላቅም ሲል ወደኛ መጥቶ ነው። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ። የምንገኘው ደግሞ የበዓል ዋዜማ ላይ ነው። ስለዚህ በዓል እንዴት አለፈ? በያላችሁበት የዓለም ጫፍ ሁሉ መልካም በዓል እንዳሳለፋችሁ፣ ጥሩ በዓል እንዳሳለፋችሁ እምነታችን ነው። በዓል እንዴት ነበር ብዬ ልጠይቅ እወዳለሁ። ቴዲ አንተንም እንግዲህ በዓል እንዴት አለፈ? በዓል አሪፍ ነበር ዞላዬ። በዓልን በስራ ነው ያሳለፍነው። አንዳንድ ነገሮችን እየሰራን እየተንቀሳቀስን ነበረ። ሀሳባችን ተሳክቷል። እንግዲህ ልደቱ ለእኛም ምርጥ ነገር ይዞልን መጥቷልና በዓል በጣም አሪፍ ነበረ። አመርቂ ውጤት ያገኘንበት በዓል ነው። በጣም ደስተኛ ነኝ። በአሪፍ መልኩ ካልጠበቅኩት በላይ ስራ ላይ ሆኜ በዓል አሳልፍ ደስ ይለኝ ነበረ። ግን ስራ ላይ ሆኜም ቢያልፍም በዓሉ በጣም አስደሳች በሆነ መልኩ ተጠናቋልና በጣም ደስተኛ ነኝ እኔ። እኔ ጋም እንግዲህ እንደምታዩት እግዚአብሔር ይመስገን የአንገት መደገፊያው ተፈቶ ጤናዬም የተሻለ ደረጃ ላይ ደርሶ ዛሬ ላይ እንግዲህ የበዓል ማግስት ላይ ተገኝተናል። እቺ ቀለል ያለች መደገፊያ ናት። እንግዲህ ይሄ ኔክ ፒሎ ታውቁታላችሁ። በቀላሉ ትንሽ እንቅስቃሴ ሲደረግ እንዲደግፍ የሚያደርግ ነው እንጂ በተረፈ እኔም ደህና ሆኜ የተመለስኩበት በዓል ነው። ከበዓል በፊትም አንዳንድ ስራዎች ስንሰራ ነበር። አሁን ደግሞ ከበዓል በኋላ ተመልሰናል። ይሄ ቪዲዮ እንግዲህ የሚሆነው ብዙዎቻችሁ ሲያሳስባችሁና ሲያስጨንቃችሁ ነበር። የጤናዊ ጉዳይ ምን ላይ ደረሰ? ቴዲ ስለምንድን ነው የጠፋው ስትሉ የነበራችሁ ሰዎች ለእናንተ አጠር ያለ ምላሽ ለመስጠት ነው። በዚህ ልክ ደግሞ እየሄዱ ያሉ ኬዞች አሉ። እነሱ ከምን ደረሱ የሚለውንም ጭምር ለተመልካች ለማስረዳት ነው። በድጋሚ እንግዲህ የበዓል ሰሞን ስለሆነም በድጋሚ እንኳን አደረሳችሁ ማለት ማግስት ነው ዛሬ። እንኳን አደረሳችሁ ማለት ነውር የለውም ብዬ አስባለሁ። የበዓሉ ዕለት ተገኝተን እንኳን አደረሳችሁ ብለናችሁ ቢሆን ደስ ይለን ነበር። ነገር ግን ያው በማግስቱም ቢሆን በድጋሚ እንኳን አደረሳችሁ ለማለት እንወዳለን። እጅግ በጣም ጥሩ ስራ የሰራንበት ከወዳጅ ከዘመዶቻችን እንዲሁም ደግሞ የእኛን ድጋፍ ከሚሹ ሰዎች ጋር ጥሩ በዓል ያከበርንበት ጊዜ ነበር። ያው እኛ ያስለመድናቸው ነገሮች አሉ። ለበዓል የምንጎበኛቸው ሰዎች ይኖራሉ። እነሱንም በጥሩ ሁኔታ የጎበኘንበት አሪፍ በዓል ያሳለፍንበት ይመስለኛል። በዓሉን የሚጠበቅብንን ነገር እያደረግን ያሳለፍነው። በፊት የምናደርጋቸውን ነገሮች አሁንም የተጓደሉ ነገሮች የለም። እንደ በፊቱ መደገፍ ያለብን መጠየቅ ያለብንን ሰዎች በተለይ ከተለያዩ ኬዞች ጋር ከኛ ጋር ተገናኝተው ስንሰሩ የነበሩ በጣም ተጎድተው ተጨቁነው ብዙ ነገር ደርሶባቸው ሀብት ንብረት አጥተው አሁን ጠያቂ ወዳጅ ዘመድ የሌላቸውን ሰዎች እየዞሩ ከመጠየቅም አንጻር ለበዓልም ደግሞ የሚያስፈልጋቸውን አንዳንድ ድጋፍም ከማድረግ አንጻር ከዚህ በፊት እንደምናደርገው ምንም ነገር ሳናጓድል ያንን ነገር መደረግ ባለበት ልክ እያደረግን ነበር የነበረው። የፈጣሪን ፍቃድ ሆኖ እንግዲህ አብዛኛውን ነገር ለማሳካት ችለናል። ከሞላ ጎደል ማድረግ ያለብንን ነገሮች አድርገናል። አሁንም ይሄ ነገር ተጠናክሮ ይቀጥላል። ከዛ ውጭም ደግሞ ብዙ ስራዎች ስንሰራ ነበር የነበረው። ስልጠና ላይ በነበርንበት ሰዓትም ከስልጠና በፊትም የጀመርናቸው ኬዞች አሉ፣ እየሰራናቸው ያሉ ኬዞች አሉ። እኔም ወደ አንተ ይዤ የመጣው ኬዝ አለ። ታመህ በነበረበት ሰዓት ላይ ምናልባት ድጋሚ ጉዳት እንዲደርስብህም ምክንያት የሆነ ኬዝ ይዤ መጥቼ ነበረ። በሱ ላይም ደግሞ እየገፋን እየሄድንበት ያለው ሁኔታዎች ነው ያሉት። ብዙ ነገሮችን ለውጠናል፣ አግኝተናል፣ ቀይረናል ብዬ አስባለሁ። በዓሉ እንግዲህ ድባቡ ምንም ነገር ሳይቀንስ ስራ ላይም ብንሆን
የሚገርም በዓል ያሳለፍንበት ወቅት ነበረ። እንግዲህ እኛ የምንሰራው ስራ ይታወቃል። ብዙ የተበደሉ ወገኖቻችንን፣ ብዙ የተገፉ ሰዎችን ውጭ ሀገር ከሚገኙ ወዳጅ ዘመዶቻችን ጋር ተባብረን ቤት እስከ ማስገኘት ድረስ እንግዲህ በጣት የሚቆጠሩ ሰዎች አይደሉም፣ በጣም እጅግ በጣም ብዙ ሰዎች ነጋቸውን ያሳምርንበት፣ እያንዳንዱን ስራ የሰራንበት፣ እንግዲህ የቤት ስጦታዎችን ስናበረክት የነበረበት ነበረ። እንግዲህ ከዛም ባለፈ ደግሞ በየበዓሉ የምንጎበኛቸው ምን ላይ ናቸው የምንላቸው ሰዎች አሉ። እንግዲህ በዚህኛው በዓል በካሜራ ያስቀረነው ነገር ባይኖርም ወደፊትም ይሄ ስራ ተጠናክሮ የሚቀጥል ነው የሚሆነው። ድጋፍ የሚያሻቸውን ሰዎች እየዞርን እናያለን። ከምንም በላይ እንግዲህ ስትነካካው ነበረ። የስልጠናው ጉዳይ ደግሞ ብዙ ቀናችንን ወሰደ። ምናልባትም ዛሬ ይሄ ቪዲዮ ሲለቀቅ ከ10 ከ11 ከ12 ቀን በኋላ ነው እየተመለስን ያለ ነው እና በተከታታይ የመጡት ነገሮች እኛ ቪዲዮ እንዳንለቅ ሲያደርጉን ነበረ። ረዥም የስልጠና ጊዜ ነበረን። ከዛም ባለፈ የኔም የጤና ሁኔታ ተደማምሮ እነዚህ ነገሮች ከቪዲዮ አርቀውን ነበር የቆየ ነው። እንግዲህ ምን ይመስል ነበር ስልጠናው፣ እንዴትስ ነበር የሚለውን በሰፊው ብናወራበት ደስ ይለኛል። እንግዲህ ማለት ያለንን ነገር እርስ በርስ በደንብ ተማምረናል ብዬ አስባለሁ። አንተ ጋር ያሉ ኳሊቲዎች አሉ፣ እኔ ጋ ያሉ ሁሉም ቲም ጋር ያሉ ጥሩ ጥሩ ነገሮች አሉ። እርስ በርስ በደንብ ተማምረን በደንብ ራሳችንን ወደ ማብቃት ደረጃ እየሄድን ያለንበት ስልጠና ነው ብዬ አስባለሁ። የወሰድነው ነገሮች በጣም ብዙ ነገር አስተምረውናል። ትላንትና ላይ ስናደርጋቸው ከነበሩ ነገሮች በተሻለ ነገ ላይ በደንብ በርትተን እንድንሄድ የሚያደርገን ነገር ተለዋውጠናል ብዬ አስባለሁ። ብዙ ነገሮችን ማወቅ ያለብንን ነገሮች አውቀናል። እንዴት አድርገን መሄድ እንዳለብን፣ በተለይ ደግሞ እኛ መሀል ሆነው እኛን እየሸጡ ያሉ ሰዎችን አንጥሮ የማውጣቱን፣ ከዛ ውጭም ደግሞ ምን ሊደርስባቸው እንደሚችል ከአሁን በኋላ መረጃ ከመሀል አሳልፈው የሚወጣ ሰው ለእኛ ላይ ለሚደርስብን እያንዳንዱን ነገር ተጠያቂ ስለሆኑ እነዚህን ሰዎች እንዴት አድርገን ማብቃት እንዳለብን እና እንደዚህ አይነት ሀሳብ ወደ አይምሯቸው እንዳይመጣ ከገንዘብ ይልቅ የሰው ልጅ እንደሚቀድም በደንብ አድርገን የተማማርንበት ስልጠና ነው ብዬ አስባለሁ። ብዙ ነገሮችን እንግዲህ በቪዲዮ ላይም እኔም ለመግለጽ ሞክሬያለሁ። ለምን እንደጠፋን የሁሉ ቀን ቪዲዮ ሳንለቅላቸው በጣም እያሳሰባቸው ነበርና ለምን እንደጠፋንም ለማስረዳት ሞክሬያለሁ። ዞላዬ አንተስ እንዴት ነበረ ስልጠናውን ያገኘኸው? ምን ይመስል ነበር ስልጠናው? ዋው እንግዲህ ከምንም በላይ ከመሰረቱ መጀመሪያ ያለብን ይመስለኛል። ከምንም በላይ እዚህ ስራ ውስጥ እጅግ በጣም ብዙ ወጣቶች ይሳተፋሉ። እንግዲህ ያሉትን ቻናሎች ተመልካቾች ያውቃሉ። ይህንን ያህል መጥቀስም አያስፈልግም። ከእያንዳንዱ ቻናል ጀርባ እጅግ በጣም ብዙ ሰዎች ይሳተፋሉ፣ እጅግ በጣም ብዙ ሰዎች ይሰራሉ። እንግዲህ አብረን የምንሰራቸው ሰዎች እኛን አሳልፈው የሚሰጡበት ዋነኛው ምክንያት የኢኮኖሚ ችግር እንደሆነ ይታወቃል። አሁን ለተመልካችም የምንደብቀው ነገር አይኖርም። በገንዘብ ነው ሰዎች እየታለሉብን ያሉት። ከዛም ጀምረን ብዙ ነገሮችን ማውራት ነበረብን። እኛ ከማውራታችን በፊት ተመልካቹ ስለ እያንዳንዳችን ያውቃል። እኔ ጋር መጥተው ስለ ወንድሞቻችን ይጠይቁናል። አንተ ጋር ሄደው ስለ እኔ ይጠይቁሃል። በየቻናሉ እየሄዱ እኛ አብረን መስራት ባልጀመርንባቸውን ጊዜያት ተመልካቹ ግን ስለ አንዳችን ኖቲስ እንድናደርግ እንትና የሚባለው ሰው ምን ላይ ነው ያለው የሚለውን ተመልካች በደንብ ከቻናል ቻናል እየዞረ እውቀት እየሰጠን ቆይቷል። ከዛም የተነሳ እንግዲህ ለመጀመሪያ ጊዜ ከወንድሞቻችን ጋር ተጣምረን የሰራንበት ኬዝ ታውቀዋለህ፣ እንግዲህ የመስፍን ኬዝ ነው። ከዛ በኋላ እንግዲህ የመስፍንን ኬዝ ተከትሎ እጅግ በጣም ብዙ ስብስብ ነገሮች ሲፈጠሩ ነበር። አብዛኛው ሰው ኢንተረስትድ ሆኖ እኛን ሲደግፍ የነበረ በየቻናሉ ይህንን ጉዳይ የሚሰሩ ሰዎች የበዙበት ወቅት ነበረ። እንግዲህ ከዛ ጊዜ ጀምሮ ከመስፍን ኬዝ ጀምሮ እጅግ በጣም ብዙ የምንሆን ቻናሎች የሚተዋወቁን የሚቀራረቡን እድል አግኝተናል። አንዳችን ስለሌላችን ጥሩ ነው አለን እና
እንግዲህ ያንተም ወደ ውጭ ሄዶ ስልጠና አግኝቶ መምጣት በተለይ በዚህ በኢንቨስቲጌሽን ጆርናሊዝም ዙሪያ ማወቅ ያለብን ብዙ ነገሮች እንዳሉ ተረድተህ ነው የመጣኸው። ከዛ በኋላ እንግዲህ ለእኛ የመጀመሪያው ነገር ለእኛ ተነስተን እኛ ሄደን ስልጠናውን ሰልጥነን መምጣት ለማንችል ሰዎች ይህንን ጉዳይ ሼር ማድረግ ነበረብህ። ከዚህ የተነሳም እንግዲህ መድረኩ ተመቻችቷል። ከዛ በኋላ ግን ስንገናኝ የሆነውን ነገር አይተሃል። እያንዳንዱ ቻናል ውስጥ ያሉትን ችግሮች እንድናይ ምክንያቱም አሁን ከመቼውም ጊዜ በላይ በየቻናሉ የሚሰሩ ወንድሞቻችን ጉዳት እየደረሰባቸው ነው። አካላዊ ጉዳት ነው፣ ሊትራል የሆነ ጉዳት ነው እየደረሰ ያለው። ምናልባትም ወንጀለኞች የልብ ልብ ያገኙበት ሰዓት መሰለኝ እና ከዚህም አንጻር ይህንን ነገር እንዴት መቋቋም አለብን፣ እንዴት ምን ማድረግ አለብን የሚለውን ጉዳይ እንግዲህ 2 ወይ ምናምን ቻናሎች ሲቀሩ አብዛኛው የቻናል ባለቤቶች ከኛ ጋር ይህንን ስልጠና ተካፍለዋል። በጣም ዌል ኦርጋናይዝድ የሆነ ነበር። በጣም ነው ያደነኳችሁ። እኔ እንግዲህ ያው በህመም ምክንያት ይሄ ጉዳይ ሲዘጋጅ ብዙ አዌርነሱ አልነበረኝም፣ ቀርቤም አላገዝኳችሁም ነበር። ስልጠናው ላይ ብቻ ነው የመምጣት እድል ያገኘሁት። የነበረው ነገር እጅግ በጣም ጥሩ ነገር ነው። አይሆፕ ሁሉም ሰው ከዚህ ስልጠና ይዞ የሄደውን ነገር ተጠቅሞ የተሻለ ነገር ሰርቶ ራሱን አደጋ ላይ ሳይጥል ጥሩ ስራዎች ይሰራሉ ብዬ አስባለሁ። እጅግ በጣም ኦርጋናይዝድ የሆነ ነገር ነው። ኤክስፒሪየንስ ሼር አድርገናል። የሚናቅ ኤክስፒሪየንስ ያለው ሰው የለም እኛ መሀል። እጅግ በጣም ለብዙ ዓመታት ይህንን ጉዳይ ራን እያደረጉ ያሉ ሰዎች ናቸው እዛ ቦታ ላይ የተገኙት። ኤክስፒሪየንስ ሼር አድርገናል። እጅግ በጣም በጣም ደስ የሚል ጊዜ አሳልፈናል ብዬ አስባለሁ። ያንተ እንዴት ነበረ? አይሚን ግን እንዳይረሳ የምፈልገው ነገር ይህንን ነገር ወደዚህ እንትን ያመጣው አንተ ነህ እና ስለዚህ አንተ ልትመሰገን ይገባል ብዬ አስባለሁ። በአጋጣሚ ከዚህ በኋላ እንግዲህ ተሳስበን ተጋግዘን የምንሰራበት የራሳችን ማህበር እስኪኖረን ድረስ የገፋንበት ጉዳይ ነውና ለዚህ ምስጋና ልሰጥህ፣ ክሬዲት ልሰጥህ እወዳለሁ። አይገባኝም ግን ማለት ስልጠናው በደንብ ያስፈልገን ነበረ። በደንብ ማለት ብዙ ነገር ሼር መደራረግ አለብን። ሁላችንም ጋር የተለያየ አይነት ኳሊቲ አለ። ህብረት ሲኖረው ጥምረት ሲኖረው ደግሞ የተሻለ ነገር እንድንሰራ ያደርገናል። ከዚህ በተሻለ ማህበረሰቡን ማገልገል እንድንችል ያደርገናል እና ግዴታ ይህንን ስልጠና እንደምንም አድርገን ማዘጋጀት ነበረብን። ይህም ደግሞ ለመጀመሪያ ጊዜ አሪፍ መድረክ ነው የሆነ እርስ በርስ እንድናወራ እንድንተዋወቅ። አንተ እንደገለጽከው የመስፍን ኬዝ ላይ ነበረ በብዛት መጣመር የጀመርነው እና ጥምረቱ ከተጀመረ በኋላ እንግዲህ ብዙ ነገሮች ሲሰሩ ነበር የነበረው። ስልጠናው ላይ ታስታውስ ከሆነ እንደ ምሳሌ አብዛኛውን ነገር እያነሳን የነበረው ደካማ ጎኖቻችንም ጥሩ ጎኖቻችንንም ከዚህ ከመስፍን ኬዝ ጋር በተያያዘ ብዙ ነገር ስናነሳ ነበረ። ምንድን ነበረ እዛ ጋር እያጋጠመን የነበሩት? አንዳንዴ በድፍረት የምንገባባቸው ነገሮች ምንም ነገር አይመጣም ተብሎ ምን ሊፈጠር እንደሚችል የማናቅበት ኮንዲሽኖች ነበሩ። ምናልባት ታስታውስ ከሆነ የመጨረሻ ሰዓት ላይ መስፍንን ለመያዝ ቤት በሄድንበት ሰዓት ላይ የተፈጠሩ ነገሮች አሉ። እኔ ካሜራማኑን እንዳስተካክል ወደኋላ ስመለስ በድፍረት አንተና ወንድሜ ልዑል ገብታችሁ ነበረ ወደ ቤት ውስጥ። ይሄ ሰውዬ መሳሪያ ታጥቋል እንዳትጠጉኝ እያለ ነው እየገባችሁ የነበረው። በዛን ሰዓት ላይ ያ ድፍረት መሆን በዛ ድፍረት ልክ መግባታችሁና እሱ ያልጠበቅነውን ውሳኔ መወሰኑ ነው እንጂ ይሄኔ ከሁለት አንዳችሁን አሳጥቶን ነበርና እነዛ ነገሮች እየተነሱ በእንደነዚህ አይነት ጉዳዮች ላይ ብዙ ነገር ስናወራ ነበረ። ከሱም በፊት የተፈጠሩ ነገሮች ነበሩ። እሱ በታገተበት ሰዓት ላይ አንተ የሄድክባቸው ብዙ ርቀቶች አሉ። እያንዳንዱን ብቻ የተለያዩ ኬዞችን እያነሳን አብዛኛው ግን በእኛም በማህበረሰቡም በቤተሰቦቻችንም ውስጥ የመስፍን ታሪክ የሚረሳ ታሪክ አይደለም። እጅግ ብዙ ነገር ያየንበት ብዙ የሆንበት ኬዝ ነው። ምን ሲያደርግ እንደነበረ ሰውየው ከሚጠበቀው ከምንገምተው በላይ በጣም አውሬ ነበርና ሲሰራቸው የነበሩ ነገሮችን እንደ ማሳያ እያደረግን ብዙ ነገሮችን ሼር ተደራርገናል። ከዚህ በኋላ የደህንነት
የኛ የደህንነት ጉዳይ እንዴት መሆን አለበት፣ ከአደጋ እንዴት ነው ራሳችንን አርቀን የያዝነውን ነገር መቀጠል የምንችለው የሚለውን ነገር በሚገባ ተለዋውጠናል ብዬ አስባለሁ። በደንብ እንግዲህ የብዙ ጊዜ ተመልካቾቻችን ጥያቄዎችም ጭምር ናቸው። እዚህ ስልጠና ላይ ምን ማድረግ አለብን ተብለው እንደ አዲስ የቀረቡት ብዙ ጊዜ ተመልካቾች ይሉናል፣ ራሳችሁን ለአደጋ አጋልጣችሁ የምትሄዱበት ርቀት ልክ አይደለም። እናንተ ስትኖሩ ነው ሰዎችን መርዳት የምትችሉት፣ መደገፍ የምትችሉት። ስለዚህ ራሳችሁን ለአደጋ ባታጋልጡ ይላሉ። እኛም በተደጋጋሚ በዚህ ጉዳይ ምላሽ ስንሰጥ ነበረ። ምናልባት ከዚህ በኋላ ማንም ሰው የማይጎዳበትን ሁኔታ እንፈጥራለን ብለን እናስባለን። ከዚህ በኋላ ያሉትን አዳዲስ ቴክኒኮች የመጠቀም እንግዲህ የመጠቀምና ያለመጠቀም ያው በየቻናሉ ያሉ ሰዎች ኃላፊነት ቢሆንም ግን እነዚህን ቴክኒኮች ብቻ በመጠቀም ራስን ከደህንነት ስጋት ማውጣት ይቻላል የሚለውን በሰፊው አይተናል ብዬ አስባለሁ። ከዚህ በኋላ ምናልባት የሚጎዳ ጋዜጠኛ ላይኖር ይችላል ብዬ አስባለሁ። ምናልባት ይህንን ቴክኒክ በደንብ ከተጠቀሙት ከዚህ በኋላ እንትና ተጎዳ የሚል ነገር ላንሰማ እንችላለን ብዬ አስባለሁ። ከዛም ባለፈ ደግሞ እንግዲህ ይሄ እርስ በርሳችን የምናደርገው መደጋገፍ ላይ ትኩረት ሰጥተን አውርተናል። በየቻናሉ እየሄድን አዳዲስ ሰዎችን መደገፍ፣ እኛም እርስ በርስ ደግሞ መደጋገፍ የሚለው ነገር ላይ በደንብ አውርተናል ብዬ አስባለሁ። እንግዲህ የተግባርና የእንትን ነገር ይለያያል። እስቲ እንዴት ይተገበራል የሚለው ምናይ ነው የሚሆነው። ግን ጥሩ ጊዜ አሳልፈናል ብዬ አስባለሁ። በሚገባ ጥሩ ጊዜ ነው ያሳለፍነው። ያው እኔም ከጠበቅኩት በላይ የነበረው አቀባበል በጣም ደስ ይላል። ሁሉም ያለውን ነገር በግልጽነት በጣም በሚገርም ሞራል ነበር እያወጣ ሼር ሲያደርግ የነበረው። ያጋጠመን የነበሩትን ተግዳሮቶች በደንብ ምን ሲያጋጥማቸው እንደነበረ፣ በምን መልኩ ሶልቭ እንዳደረጉት፣ እርስ በርስ የሚያስተማምረን ብዙ ነገር አይተንበታል፣ ብዙ ነገር አሳልፈንበታል። በዚህ አጋጣሚ ሁላችሁንም በደንብ አድርጌ ማመስገን እፈልጋለሁ። ሀሳቡን ገና ሳቀርብ ጀምሮ ከመጀመሪያው ጀምሮ ተቀብላችሁኝ እሺ ብላችሁ ባዘጋጀሁት ቦታ ላይ ሁላችሁም ተገኝታችሁ የዚህ ስልጠና ተካፋይ ስለሆናችሁልኝ ከልብ በደንብ አድርጌ ማመስገን እፈልጋለሁ። ያለኝን ነገር በደንብ ሼር አድርጌያችኋለሁ ብዬ አስባለሁ። እኔ ደግሞ ከሰጠኋችሁ በላይ ከእናንተ የተቀበልኩት በጣም ይበዛልና ስለነበረን ቆይታ በጣም ከሚባለው በላይ በጣም ደስተኛ ነኝ። በጣም አድርጌ ነው የማመሰግነው። እሺ እንግዲህ በዚህ ምክንያት እኛ በተለይ የእኛ ቻናል እንግዲህ 10 ምናምን ቀን ቪዲዮ መልቀቅ አልተቻለም። አንተ እንኳን ወዳጆችን እንኳን አደረሳችሁ ብለኛል ቀድመ መልቀቅ አልቻልንም ነበር። በእነዚህ ምክንያት ደግሞ ኬዞቻችን ምን ላይ ደረሱ እያሉ ብዙ ሰዎች እየጠየቁን ነበር። እንግዲህ ለመጨረሻ ጊዜ ስንሰራ ይሄ የነበረው የሙሽራዋን ኬዝ እጅግ በጣም ብዙ ሰዎች እየጠየቁን ይገኛሉ። የሙሽራዋ ኬዝ አሁን ምን ላይ ይገኛል፣ ምን እየሰራን ነው፣ ምን እያደረግን ነው የሚለውን ለተመልካች ይፋ ማድረግ አለብን። ኤኒሁ እሷ እንግዲህ እስካሁን እንደተሰወረች ነው ያለችው። አንተም እንደምታውቀው እሷን ልናገኛት አልቻልንም። እንግዲህ እህቷን ወይንም ደግሞ ተክታት የነበረችው ሙሽራ በቁጥጥር ስር ውላለች። አባቷ ደግሞ በዚህ ግርግር አምልጧል። እንግዲህ ያለው ነገር ባጭሩ ለተመልካች ለማድረስ ያህል እንጂ ነገሮችን ኤክስፖዝ ማድረግ አንፈልግም። እሷን ለማግኘት የምናደርገው ፍለጋ ተጠናክሮ ይቀጥላል። ዛሬ ከዚህ ቪዲዮ ቀረጻ በኋላም እንግዲህ የእሱን ጉዳይ ለመስራት የምንወጣ ነው የሚሆነው። ዛሬ ላይ እንግዲህ እኔም ተሽሎኛል። ስለዚህ ተሯርጠን ነገሮችን ማድረግ የምንችልበት ሰዓት ላይ እንገኛለን ብዬ አስባለሁ። እንግዲህ ተመልካችም እንዳየው አባት ወንጀለኛ ነው። ሙሽሮቹን ከመቀያየር አልፎ እቺን ልጅ እንግዲህ አግቷታል ብለን የምናስበው እሱን ነው። በር እንዳይከፈት መሳሪያ እስከ ማውጣት ድረስ የደረሰ እጅግ በጣም የሚፈለግ እኛም የህግ ሰዎችም እያሳደድነው የምንገኘው ሰው ነው።
እንግዲህ በዚህ አጋጣሚ ሊረዱን የሚፈልጉ እሱ ያለበትን ቦታ የሚያውቁ ሰዎች ካሉ ሊጠቁሙን ይችላሉ። ወደፊት ኑ ማለት እንወዳለን። ያለውን ጉዳይ ኤክስፖዝ ሳናደርግ ይህንን ያህል ማብራሪያ ከሰጠንበት የምትጨምረው ነገር ካለ ከአንተ እንስማ። ዞላይ የሆነ ውዝብዝብ ያለ ነገር አለው። ኬዙ ካሰብነው በላይ እየሄደ ነው ያለው። መጀመሪያ ላይ ቅድስትን ነበር ተጠያቂ እያደረግናት የነበረው። እሷም እንደዚህ በዛ ልክ ስታወራ ለዚህ ሁሉ ነገር ተጠያቂ እያደረግናት የነበር ነው እሷ ነች ይሄን ሁሉ ነገር እያደረሰች ያለችው ብለን አስበን ነበረ። በኋላ ላይ አባትየው ሲመጣ ደግሞ ነገሮች ሁሉ ተቀየሩ። እናትየው እዛ ጋር ምንም የምታውቀው ነገር የለም፣ ታስታውቃለች። እሷ እንደውም በሰዓቱ በምናገኛት ሰዓት ሁሉ እኔ ቁጥብ ነው፣ መልሷም ቁጥብ ነው። እጅግ በጣም የሚያሳዝኑ ሰው ሆነው ነው ያገኘኋቸው። በትክክልም እኔ እናት ራሱ እየመሰሉኝ አይደለም ያሉት። ማለት የሚያወሩት አወራራቸው ያላቸው ነገር በቃ የሆነ ለዛ ነገር ለእኛ ሆን ተብሎ ተገዝቶ እንደተቀመጡ ያህል ነው እየተሰማኝ የነበረውና በደንብ ከዛ በኋላም ለማጣራት ጥረት አድርገናል። እንዲህ ነው ብሎ ስለሳቸው ግን አስተያየት ለመስጠትም የደፈረ ሰው አልነበረም በአካባቢው ላይ። ያ ነገር ትንሽ ጥርጣሬ ውስጥ ከቶናል። እንደዚህ ብሎ ግን ዲቴይል መረጃ ማውጣት አይጠበቅብንም። መግፋት ባለብን ልክ እንሄዳለን። አባትየውም ደግሞ ያቺን ግርግር እንደ ጥሩ አመቺ ሁኔታ ተጠቅመው እንትን ማለታቸው በጣም እንትን ብሎናል። የአካባቢውም ሰው ሆነ ወዳጅ ዘመድ ለእነዚህ ሰዎች የሆናችሁ ሰዎች ለእናንተ በቀጥታ መልእክት ማስተላለፍ እንፈልጋለን። ወንጀለኛ መደበቅ፣ ወንጀለኛ መተባበር ነገ ከነገ ወዲያ ቤታችን ሊመጣ ያለ ፈንጅ እንደማስቀመጥ ነው የሚቆጠረው። ወንጀለኛ እህት፣ ወንድም፣ አክስት፣ አጎት ሊሆን ይችላል። ዝምድና ሊኖረው ይችላል ከእናንተ ጋር ዛሬ ላይ የሚያደርገውን ነገር ግን ነገ እናንተ ቤት ስላለማድረጉ እርግጠኛ አይደላችሁም። ወንድሜ ነው አጎቴ ነው ብላችሁ የደበቃችሁትን ወንጀለኛ ነገ ሰው ላይ ጉዳት ሲያደርስ በርቀት እንደምታዩት ብቻ ሆኖ ሊቀር አይችልም። ወንድሜ ነው አጎቴ ነው ብሎ የደበቀ ወንጀለኛ ነው የደበቀ ሌላ ሰው አለ ማለት ነው። ስለዚህ ወንጀለኛን አሳልፎ መስጠት ለሰው ሲባል አይደለም፣ ለራስ ሲባል የሚደረግ ነገር ነው፣ ለሀገር ሲባል የሚደረግ ነገር ነው እና አሁንም ይሄ ሰውዬ ከተደበቀበት ቦታ ፈልፍለን እናገኘዋለን። ምናልባትም ይሄንን ፕሮግራም የሚያይ ከሆነ የሰራውን ወንጀል አንድ ባንድ የሚጣራ ነው የሚሆነው። ሄለን ላይ ለደረሰው ጉዳት እንግዲህ ዋነኛ ተጠያቂ ይሄ ሰው ነው። ስለዚህ የእጁን ያገኛል፣ የእጅህን ታገኛለህ ለማለት እወዳለሁ። ከዛም ባለፈ በሄለን ቤተሰቦች ዙሪያ እየሰማን ያለናቸው አዳዲስ መረጃዎች አሉ። እነዛ መረጃዎች ምንድን ናቸው? እንግዲህ ቀጣይ ቪዲዮ ላይ የምንመለስበት ነው የሚሆነው። ምክንያቱም ዛሬ ስንትን ለማለት የምንወጣበት ቀን ነው። እንኳን ጤናችን ተመለሰ። ኢነርጂን ጠይቅኝ። በጣም የሚገርም ኢነርጂ ላይ ነው ያለሁት እና አሁን ስራ ናፍቆኛል። እነዚህን ያለፉትን ቀናት ቁጭ ብለን ያሳለፍነዋል። ስለዚህ አሁን በኢነርጂ እንግዲህ ከወንጀለኛ ጋር ስንሯሯጥ ካያችሁ እድሜ ለነ ዶክተር ተረባርበው ጤና ይመልሰውልኛል። ስለዚህ ከዚህ በኋላ በሙሉ ኢነርጂ የምሰራ ነው ያለው። ዞላዬ እኔም እንደዚህ ሆነ ስላየው ደስ ብሎኛል። ከዚህ በፊትም ተናግሬያለሁ። ያንተን የጤና ሁኔታ ለማሳወቅ ሞክሬያለሁ በራሴ ቻናል ላይ። አሪፍ በቃ አሁን ያለህበት ኢነርጂ በጣም የሚገርም ነው። ያ የተቀመጥክበትም ሰዓት እንደ ኪሳራ የሚቆጠር አይደለም። የተማርንበት ያወቅበት ብዙ ነገር ያየንበት ነገር ነውና አሁን ላይ ያለን ኢነርጂ አይደለም። በፊት ከምንሰራቸው ስራዎች በተሻለ መልኩ ወደ ስራ የምንገፋበት ሰዓት ነው እና ጊዜ ማባከን የሚጠበቅብንም አይመስለኝም። መሯሯጥ መቻል አለብን። ለወንጀለኞች አንድ ቀንም ቢሆን እረፍት መስጠት የለብን። ሁሉንም እንደሚገባቸው ቅጣታቸውን እስኪያገኙ ድረስ መተኛትም ያለብን አይመስለኝም። ምናልባት ትንሽ እቺ አንገት መደገፊያ አሁን ላይ የተሻለ ነው፣ ብዙ ለውጥ አለ። አንገትን በደንብ እየተንቀሳቀሰ ካለበት ይህንን ማውልቀን መንቀሳቀስ የምንችልበት ደረጃ ላይ ነው ያለነው። ምንም ይሄን ያህል ጉዳት ያለ አይደለም። ይሄ ለጉዳት ሳይሆን ለጥንቃቄ የሚደረግ ነው። እድሜ ለነ ዶክተር ትልቅ ርብርብ ነው ያደረጋችሁልኝ። እውነት በዚህ አጋጣሚ በተመልካች ፊት እንግዲህ ላመሰግናቸው እወዳለሁ። በዚህ ጉዳት ወቅት በማደርገው ሕክምና 1 ብር አላወጣሁ።
ይህንን ያደረጉት እንግዲህ የተለመዱት መልካምና ደጋግ ሰዎች ናቸው እንዲያደረጉልኝ። ስለዚህ ምናልባት በ100,000 ብሮች ላወጣበት የሚችልበት አጋጣሚ ነበር። እንግዲህ ከ100,000 ብሮች ይልቅ አንተ ደህና ሆነ ወደ ስራ ስትመለስ የምታበረክተው ነገር ይበልጣል ብለው እንግዲህ በነፃ 1 ብር እንኳን ሳላወጣ ይህንን ሕክምና አድርጌ ጨርሼ ወደ ስራዬ እንድመለስ ስላደረጉኝ ከልብ አመሰግናለሁ ማለት እወዳለሁ። በመጨረሻ የምንለው ነገር ከሌለ ይህን ፕሮግራም እዚህ ላይ እንቋጭ። እንግዲህ ውድ ቤተሰቦቻችን በሚገርም ኢነርጂ ነው የተመለስነው። ከአሁን በኋላ ብዙ አዳዲስ ነገሮች ከኛ ትጠብቃላችሁ ብለን ተስፋ እናደርጋለን። በጣም ብዙ የሚያስደስቱ ብዙ አዳዲስ ነገሮች ይኖራሉ። እስካሁን እየደረሱ ያሉ ነገሮች አሉ። ወደ እናንተ እየጠየቃችሁን ያላችሁት እያንዳንዱ ነገር መልስ እያገኘ ነው ብለን ተስፋ እናደርጋለን። ከዚህ በኋላም ደግሞ በጣም ብዙ የሚያስደስቱ መልሶችን በቀጣይ ቪዲዮዎች ትመለከታላችሁ ብዬ ተስፋ አደርጋለሁ። እኛንም እንግዲህ እናንተ በደንብ ድጋፋችሁ ያስፈልገናል። አበረታቱን። ቻናሎቻችንን ሰብስክራይብ አድርጉልን። ቪዲዮዎቻችንን ለወዳጅ ዘመዶቻችን ሼር በማድረግ አግዙን። እኛም እንግዲህ በቻልነው ልክ ይህ ማህበረሰብ ለማገልገል በአሪፍ ሞራል ተነስተናል። የሚያስቆመንም አንዳች ነገር ይኖራል ብዬ አላስብም። ደስ በሚል ሞራል ተመልሰናል። እንግዲህ ለእናንተ አዳዲስ ነገሮችን የምትሰሙባቸው አዳዲስ ቴክኒኮችን የምታዩባቸው ቀናት ከፊት ለፊታችን ይጠብቁናል። እንግዲህ ለጠየቃችሁን ምን ሆናችሁ ላላችሁን ለደወላችሁልን በተለያየ መንገድ ደግሞ ድጋፍ ስታደርጉልን ለነበራችሁ ሰዎች እጅግ የላቀ ምስጋናችንን ማድረስ እንፈልጋለን። እንግዲህ ብዙ ስልኮቻችሁን አላነሳንም ይሆናል። ለሱ ደግሞ ይቅርታ እንጠይቃለን። ስልክ አልተነሳልኝም የምትሉን ሰዎች ኮመንት ላይ ጭምር እየመጡ ስልክ አልተነሳልኝም እየደወልኩት ስትሉ ነበር። ያው እንግዲህ የነበርንበት ሁኔታ እጅግ በጣም ውጥረት የተሞላበት ስለነበረ ነው። የጤና መቃወስ በራሱ ብዙ ነገር ያስከትላል። ከዛ የተነሳ ነው እንግዲህ ተመልሰናል በሚገርም ኢነርጂ በሚገርም ፓወር። እንግዲህ ወንጀለኞች የማይፈነጩባትን ሀገር ለመፍጠር ጥረታችን ይቀጥላል። እስከዚህ ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በድጋሚ መልካም በዓል ማለት እወዳለሁ። ባባይ ቻው።